ማርቲ ገበያ ሰላም ጤና ይስጥልኝ። ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም በጤና አደረሳችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንግዲህ ዛሬ ከ600,000 ብር ጀምሮ የሚሸጡ የሥራ የመንቀሳቀሻ እንዲሁም ደግሞ አንዳንድ አትራፊዎችም ስላሉ የትርፍ መኪኖችን ቀላቅለን ይዘንላችሁ መጥተናል። በዓሉ ቆንጆ ነበር እኔ ጋር እናንተም ጋር ቆንጆ እንደሚሆን ተስፋ አደርጋለሁ። ላይክ ሰብስክራይብ እያደረጋችሁ እንግዲህ ደግሞ ከ2018 ግማሽ ዓመት በኋላ የሚሰሩ ስራዎችን ይዘንላችሁ እንመጣለን። ከዚህ በኋላ እነዛንም እንድትከታተሉ ጋበዝኳችሁ። ቤተሰብ መሆናችሁን አትርሱ፣ ምክንያቱም ትሸጣላችሁ ትለውጣላችሁ። ስለዚህ እኛ ጋር መገናኘት ግዴታ ይሆናል ማለት ነው። አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ ቶዮታ ላንድ ክሩዘር ሞዴሉ 1989 ምንም አይፈልግም። ዋጋው 600,000 ብር ነው። ሜካኒካል የሚባለው ነው። ቶዮታ አሁንም በሃይድሮሊካል 1989 ነው። ይሄ ሞዴሉ ዋጋው 600,000 ነው። ሁለቱም ተመሳሳይ ከለር ስላላቸው ሁለቱም እኔ ጋር ይገኛሉ ማለት ነው። 1HZ ሞዴሉ 2006 ሎንግ ቤዙ ማለት ነው። ግጭት ግልብጥ የለውም፣ ማዕዘን የለው። ዋጋው 5,500,000 ብር ይባላል። ቅንጅት የጭነት ሞዴሉ 2008 ኤም መላሽ ይኖረዋል። ሌላ ምንም አይፈልግም፣ አልወደቀም ማለት ነው። ሞተርም አይፈልግም። ዋጋው 1,700,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2011 ነው። የጭነት ሁለት መላሽ አለው። ሌላው ምንም አይፈልግም። ዋጋ 2,500,000 ብር። ሃይዙዚ ኦባማ ሞዴሉ 2019 ነው። ሁሉ ነገሩ የፋብሪካ ነው። ዋጋ 4,200,000 ብር ነው። ባንክ 1,600,000 ብር አለበት። ለእጁ ደግሞ 2,600,000 ብር ይፈልጋል ማለት ነው። ቅንጅት የጭነት ሞዴሉ 2008 ይሄ ምንም አይፈልግም። ዋጋው ተመሳሳይ ነው መጀመሪያ ላይ ካልኩት ጋር 1.7 ነው። ሻርክ ሞዴሉ 2008 ሁሉ ነገሩ የፋብሪካ ዋጋ 3,600,000 ብር። ፉቶን በካሶኒ ማለት ነው። ሞዴሉ 2022 ፋብሪካ ነው ሁሉ ነገሩ። ዋጋው 6 ሚሊዮን ነው። ዲፎርዲ ዶልፊን ሞዴሉ 2003 የፋብሪካ ነው። ዋጋ 3 ሚሊዮን። ሻወር ትራክ ሞዴሉ 2014 ሁሉ ነገሩ የፋብሪካ 12,000 ሊትር ነው የሚይዘው። ዋጋ 4 ሚሊዮን ይባላል። ለዛሬ ይዣችሁ የመጣሁት እነዚህን መኪኖች ነው። በበዓሉ ምክንያት ሰንበትበት ብለናል። እንደምታውቁት አለቀቅንላችሁም። ነገር ግን በየቀኑ መኪኖችኛ ጋር የተለያዩ መኪኖች እየመጡ ይገኛሉ። በመትፈልጉት አይነት በመትፈልጉት የናንተን ፍላጎት በማየት ማለት ነው ማቲ ገበያ እያመጣ ይገኛል። ስለዚህ የምትፈልጉትን መኪና ማቲ ገበያን ሰብስክራይብ አድርጎ መከታተል ብቻ ነው የሚጠበቅባችሁ። ምክንያቱም በየቀኑ የተለያየ መኪና ይለቀቃል። እንግዲህ የምንገኘው ብዙ ጊዜ ቀን ጥቀሽ ስለምትሉ የምንገኘው 2018 እንደ ኢትዮጵያ አቆጣጠር ማለት ነው 2018 ታህሳስ 30 ላይ ነው ዛሬ የምንገኘው። ነገ ጥር 1 ጥር 2 እያለን እንቀጥላለን ስራችንን። እናንተ የሚጠበቅባችሁ የዕለቱን ቪዲዮ ማየት ነው። ሰብስክራይብ ስታረጉ የደውል ምልክት አለች ከሰብስክራይብ ጎን ማለት ነው። ያቺ ኦል አድርጓት። የዘወትር ቪዲዮአችን ይደርሳችኋል ማለት ነው። ከዚህ በኋላ በየቀኑ ምሽት 2 ሰዓት ላይ ለናንተ ቪዲዮዎች እንለቃለን። መኪና ሽያጭ፣ መኪና ልዋጭ፣ መኪና ግዢ ለምትፈልጉ ሰዎች በማንኛውም መኪና ዙሪያ እዚህ ጋር መረጃዎችን እንሰጣችኋለን ማለት ነው። እንዲሁም ሐሳብ አስተያየት ስለ መኪና ስሪልን የምትሉት ነገር ካለ ምንድነው ሻንሲ፣ ምንድነው ሞተር፣ ምንድነው ይሄ እያላችሁ የምትፈልጉትን ጥያቄ ጠይቁኝ። እኔም እንደናንተ እየተማርኩ ከሰው እየጠየኩ ራሴ ማቃውን እያነበብኩ እነግራችኋለሁ ማለት ነው። ሻንሲ ምን ሲሆን ነው
የማይሸጠው መኪና ሞተር አዲሷል ወይም ደግሞ ሌላ ጭኗል የሚባለውን እነዚህንም ልዩነታቸውንና ለሰውም ለመኪናውም ምን አይነት ጉዳት እንዳለው ምን አይነት ጥቅም እንዳለው የሚያሳዩ ቪዲዮዎችን በየቀኑ ተጨንቀን ተጠበን ሰርተን እናቀርብላችኋለን። ይሄ ቃሌ ነው። እናንተ የሚጠበቀው ግን መረጃ ከሰማችሁ በኋላ የምትፈልጉትን መኪና በደንብ አይታችሁ እኔ በከለር አለይም እንደገና መኪና በስም ቶዮታ ብዙ አይነት ቶዮታ ስላለ በቶዮታ በሚል ነጭ ቶዮታ ብትሉኝ አለይም። ስለዚህ የምፈልገው እዚህ ጋር በዚህ ሞዴል በዚህ ዋጋ እንደዚህ ይፈልጋል እንደዚህ አይፈልግም ብዬ የለቀኳቸውን መረጃዎች አይታችሁ እንድትመጡ ነው። አንዳንድ ሰው ለጥየቃ ብቻ የሚመጣል፣ ግን እዚህ ጋር ያለው ለጥየቃ የሚሆን መልስ የሚሆን ቪዲዮ ሰርቼ አስቀምጣለሁ። ለጥየቃ ማለት ይሄ አለ እንትን አለ ዶልፊን አለ ላንድ ክሩዘር አለሽ የቤት መኪና አለሽ እንዲህ አለሽ እያለ የሚጠይቅ ማለት ነው። ሁሉንም ይዘላል። ካሶኒ ጠይቆ ወርዶ የቤት መኪና ወይ ቪትስ ሊጠይቀኝ ይችላል። ይሄ ገዢ አይደለም ወይ ሻጭ አይደለም። የሚፈልገው መረጃ ነው። መረጃ ደግሞ እዚህ ጋር አላላችሁ ለናንተ ተጠንቅቀን ተጠበን የዕለቱ ዋጋ ብለን የምናስቀምጣቸው ከማንኛውም መሸጫና አትራፊ እንዲሁም ሻጭ በተለየ ሁኔታ እኔ ጋር ቅናሽ ታገኛላችሁ። የ100 ሺህ ብር 50 ሺህ ብር 200 ሺህ ብር አይታወቅም። እንደ የመኪናው ሁኔታ ከቀኑ ሽያጭ የተወሰነ ቅናሽ አለው። ኮሜንት ያለው አንዳንድ ጊዜ ሰዎች ምን ብለው ይጽፋሉ? ይሄ አገልግሎቱ ያበቃ መኪና እንዴት ይሄን ያህል ብለሽ ትሰሪያለሽ ብለው የሚጽፉ አሉ። እኔ አገልግሎቱ ያበቃ መኪና ማቲ ገበያ ላይ አይፖሰትም የሚንቀሳቀስ ካልሆነ። ቆሞ ከሆነ ሞተር ነክሷል ብዬ ነግራችኋለሁ። በቃ አለቀ። ሞተር ከነከሰ መኪና አይሄድም። መኪና ነዳጅ ተሰጥቶት ሞተሩ ሲንቀሳቀስ ነው የሚሄደው አይደል እንዴ? የሚሄደው መንገድ ገብቶ ልክ ሰው ልጅ ምግብ ካልበላ ካልጠጣ ሰውነቱ የሚፈልገውን ነገር ካላገኘ ባለበት እንደሚቆም ሁሉ ይሄም ደግሞ ነዳጅ ገብቶ ሞተሩ ካልተንቀሳቀሰ ነክሶ ከቆመ አይሄድም ማለት ነው። ስለዚህ ቆሟል እምላችሁ በዛን ሲሆን ነው። አብዛኛው እኔ ጋር የሚሸጡ መኪኖች ከሰው እጅ ላይ ከአትራፊም አይደለም ከሻጭም ከመኪና መሸጫም አይደለም። እንደዚህ በቪዲዮ ምሰራላችሁ ነው ምነግራችሁ። የሚሸጡት ከተጠቃሚ እጅ ላይ ነው። አመት ሊይዘው ይችላል ያ ሰውዬ 2 አመት ሊይዘው ይችላል። ግን ከተጠቃሚ እጅ ላይ ያሉ መኪኖች ናቸው። ስለዚህ ያ መኪናውን የያዘው ሰውዬ ስለ መኪናው በደንብ ያውቃል። በደንብ መኪናዬ እንደዚህ ያለበት እንደዚህ የለበትም ብሎ ይነግረናል። ከዛ በተረፈ ደግሞ ፍተሻ ወስደን እናስፈትሻለን። ፍተሻ መኪና ስትገዙ አስፈትሻችሁ ግዙ። ምክንያቱም ኃላፊነት ማቲ ገበያ አይወስድም። መኪና ካልተፈተሸ ችግር ቢኖርበት ሞተሩ ቢነክስባችሁ ማቲ ገበያ ተጠያቂ አይሆንም። ስለዚህ መኪና ዛሬ ጤነኛ የመሰላችሁ መኪና ከደቂቃዎች በኋላ ሞተር ነክሶ ሊቆም ይችላል ወይ የሆነ ነገር ሊያበላሽ ይችላል። ስለዚህ በባለሙያ አስፈትሻችሁ ባለሙያ ያመነበትን ለመግዛት ሞክሩ። እንደዚህ ቀስ ብዬ የምነግራችሁ ያለውን ነገር እንድትረዱና በዚህ መልኩ እንድንሄድ ነው። ወደፊት ውሸት የለበትም። ኮሚሽን 2% ነው የምናስከፍለው። ሌላ ተጨማሪ ነገሮችን ጥያቄ ካላችሁ ጠይቁኝ። ትንንሽ መኪኖች ላይ በ300 እና በ300 በ400 በ500 በ600 የሚሸጡ መኪኖች ላይ እኔ ይሄን ያህል ትከፍሉኛላችሁ ብዬ አስቀምጣለሁ። ለሻጮች ነው ይሄ መልእክቴ። ለገዢዎችም እንደዛ እኔ ጋር ስትመጡ 600 ሺህ የሚሸጥ መኪና በ2% 12 ሺህ ብር አልቀበላችሁም። ይሄን አምኖ የሚመጣ እኔ ጋር መንጣት ይችላል። እኔ ችግር የለብኝም። ግልጽ ነው ንግግሬ። በ2% አልቀበልም በትንንሽ መኪኖች። ያንን ደግሞ እኔ ጋር በውስጥ እናወራለን። ይሄን ያህል ነው ብዬ እነግራችኋለሁ ማለት ነው። ከዛ በተረፈ ማቲ ገበያ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለወዳጅ ዘመዶቻችሁ አካፍሉ። ምክንያቱም መኪና የሚሸጥ የሚገዛ አይጠፋምና። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ነው። ማቲ ገበያ
ገበያ